አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ ባላችሁበት ያላ ሰላም በእናንተ ላይ ይሁን እያልኩ ወሬን ቀጥላለሁ። እና ጋይስ ይሄ ዩቲዩብ ቻናል አዲስ ነው እና ፋሚሊ መሆን እንዳትረሱ። ገብታችሁ ሁላችሁም ይሄ ቪዲዮ የደረሳችሁ ገብታችሁ ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቱን መጫን እንዳትዘነጉ፣ ላይክ አድርጉት። ይሄን ቪዲዮ ከተመቻችሁ እኔ ወንድማችሁ ነኝ እና አበረታቱን። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ምናምን ሞክሩት። ዋናው ዛሬ ለማውራት የመጣሁት ወጣቱ የዘነጋውን ነገር ላስታውሳችሁ ብዬ ነው። እሱ ምን እንደሆነ ታውቃላችሁ? በቃ ሱብሒ ሰላት ለወጣት በጣም ከባዱ ሰላት ሱብሒ ሰላት ነው። ወጣቱ ከተኛ ጠዋት ራሱ ለቁርስ ራሱ በግድ ነው የሚነሳውና ደግሞ ጀግና ወንድ ማለት ሱብሒ ሰላት የተነሳ ቢስሚላህ ሱብሒ ሰላት ተነስቶ ከዛ ከሚሞቀው አልጋው ተነስቶ ውዱ አድርጎ መስጊድ ሄዶ ሰግዶ ተመልሶ ከዛ ወደ ስራ የደረሰው በቃ ጀግና ነው። ወላሂ ጀግና እንደሱ የለም። ቀኑን ሙሉ ሰላማዊ ውሎ ነው የሚውለው። ምንም ነገር ያጋጠመው መጥፎ ነገር ያጋጠመው ደስተኛ ሆኖ ነው የሚውለው እና ፕሊዝ ዶንት ፎርጌት ፕሬይ ፈጅር በጣም በቃ እሱ ነው። ሌላ ምንም የለም። ወላሂ አላህ ይወደዳችሁ፣ ሁላችሁንም እኔ እወዳችኋለሁ ላላህ ብዬ እናንተም እንደምትወዱኝ ተስፋ አለኝ። አላህ ይወደዳችሁ ከሁሉም በላይ እና ኔቨር ጊቭ አፕ ብሮ ዌክ አፕ ዩ ሃቭ ቱ ፕሬይ ፈጅር ዩ ሃቭ ቱ ጎ ሞስክ እና ወንድሞቼ እህቶቼ በርቱ ልላችሁ ነው። እና በሌላ ቪዲዮ እመጣለሁ። በደንብ እናወራለን፣ እናወጋለን፣ እንታወቃለን። ራሴንም አላስተዋወቅኳችሁም። ስለዚህ በሌላ ቪዲዮ መጥቼ እኔ እንደዚህ አንድ ሁለት ሶስት ብዬ እጀምራለሁ እና እቺ ቪዲዮ ዝም ብዬ ሪከርድ ያደረኩት ነው። ስለዚህ ዩቲዩብ ላይም ቲክታክ ላይም ሁሉም ላይ እንመጣለን፣ እንገናኛለን በቅርቡ። ይሄን ቤት ሰብስክራይብ ማድረግ እንዳትረሱ።